እንግዲህ ከዚህ ከኋላ የምታዩት እቃ ለዚህ ለፎቁ ከዚህ በፊት ሁላችሁም እንደምታስታውሱት የዛሬ ዓመት የካቲት ወር ላይ በሰይፉ አስተባባሪነት የገቢ ማሰባሰቢያ አድርገን ነበረ። በዛን ወቅት 1 ቢሊዮን ብር ሰብስበናል። 1 ቢሊዮን ማለት 900 ሚሊዮን ካሽ፣ 100 ሚሊዮን ደግሞ ቤቶች ናቸው። ያው ቤቶቹ አይሸጡም። 900 ሚሊዮን ብሩ ግን ምን ተደርጓል የሚለውን ለማስረዳት ነው። እና ከኋላ የምታዩት ፖርሲሊን ይባላል። ፖርሲሊን ማለት የመሬት እንደ ሴራሚክ ማለት ነው፣ ግን ከሴራሚክ የተሻለ ማለት ነው። ይሄ እቃ በሙሉ ከውጭ የመጣ ነው። በአጠቃላይ ፖርሲሊን ብቻ 54 ኮንቴነር ነው። እዚህ ጋር የምታዩት አለ፣ መኪናዎች አሉ ገና ውጭ ያሉ የሚወርዱ። ዛሬ ብቻ 19 ኮንቴነር ነው የገባው። ከዚህ ቀደም ደግሞ የገባለ 30 ምናምን፣ አጠቃላይ 54 ኮንቴነር ፖርሲሊን። ከዛ በፊት ደግሞ ደረጃ ደግሞ ግራናይት ነው። እሱም 7 ኮንቴነር ቀድሞ የገባ አለ። የባኞ ቤት እቃዎች እነሱም ወደ 6 ኮንቴነር ገብተዋል ማለት ነው። ከዛ ውጭ እንግዲህ ያው ከለፈው ዓመት ከየካቲት ጀምሮ እቃዎች ሲገቡ ቆይተዋል። እዚህም ሀገር የተገዙ አሉ። አብዛኛው የውጭ ነው። አሁን ይሄን ፖርሲሊን ብታዩት ለምሳሌ አሁን ብዙ ሰው ለምሳሌ አገር ውስጥ አለ ሴራሚክ 2500 የሚሸጥ በካሬ ማለት ነው። ይሄ ግን አሁን ኢትዮ ሴራሚክ ሄዳችሁ ብትጠይቁ ወይ ጥሩ ቦታ የሚሸጡ ቦታዎች 10,000 ምናምን ብር የሚሸጡ በካሬ። ስለዚህ ይሄ ማለት 700 ሚሊዮን ብር ማለት ነው። ይሄ ብቻ ግራናይቱን ብታዩት እሱ ራሱ ብዙ ደረጃዎች፣ አንድ ደረጃ አይደለም ፎቅ አለ። ወይ ፎቅ ትልቅ ፎቅ ነው በነገራችን 3600 ካሬ ሜትር የሚያርፍ 2 ቤዝመንት ያለው 15 ወለል ነው። ይሄ ጎኑ ነው ፊት ለፊት በኩል በዛ በኩል ወደሚታየው ብቻ። ስለዚህ ለደረጃ ብቻ ወደ 70 ምናምን ሚሊዮን ብር ግራናይት ነው ማለት ነው አሁን ብንገዛው ማለት ነው። የባኞ ቤትም እቃ እንደዛው። ለምን የውጭ እቃ በጣም ጥራት ያለው በጣም በቃ ውድ የሆነ እቃ ነው ያስገባን ያለው። አሁን የባኞ ቤቱን እቃ ለምሳሌ አሁን በነግራችሁ ስሙ ኮለር ይባላል። ኮለር አሁን ብዙ ቦታ ጎልደን ድራገን ይባላል ያለው እሱ አሁን 125 ሺህ ብር ነው መቀመጫው። ይሄ 105 ሺህ ብር። ስለዚህ 4 እጥፍ ምናምን ውድ እቃዎች ናቸው ማለት ነው። አሁን ይሄ ራሱ አሁን ይሄ ፖርሲሊን ወደ ላይ ሲቀመጥ 2 አሰራር አላቸው፣ ፍርና ስክሪን የሚባል። ስክሪን ማለት ሲሚንቶ እንደዚህ ተደርድሮ ምናምን ማጣበቂያ 3 እጥፍ ምናምን ውድ ነው ማለት ነው። ከሌላ አይነት አሰራር ኖርማል ከሚሰራው ውድ ነው ማለት ነው። ሁሉ ነገር ጥሩ ነገሮች ናቸው። ለምሳሌ ፎቁነቶች ከሆነ ከኋላ እንደ ጣራ ነገር አለ ብርሃን የሚያስገባ እሱ ራሱ ከእስራኤል የመጣው ውድ ነው ማለት ነው። ዊንዶው ሲል የሚባል አለ። እኛ የተጠቀምነው ግራናይት ነው። ብዙ ቦታ ራሱ አሁን ብዙ ፎቆች ማርብል ነው የሚጠቀሙት። ኢቭን አልሙኒየም ወይ መቄዶኒያ ቱርክ ነው። ስለዚህ ይሄ ብቻውን አሁን ዛሬ ሄደን አሁን ገበያ እንግዛው ብንል 700 ሚሊዮን ብር። የባኞ ቤት እቃው ከ100 ሚሊዮን በላይ፣ ግራናይቱ ወደ 70። ከዛ ውጭ ደግሞ ፓይፖች አሉ የባኞ ቤት፣ እነሱም እንደዚሁ ወደ 90 ምናምን ሚሊዮን። ሊፍታውም ለምሳሌ በነገራችሁ አሁን ባለፈው እንኳን ሰዎች ቃል የገቡ ነበር ለመስጠት፣ ግን እኛ የምንፈልገው ሊፍት ኦቲስ ብቻ ስለሆነ ውድ ጥሩ ሊፍት ስለሆነ ማለት እሱ ብቻ 7 ሊፍቶች ናቸው። እሱ 100 ምናምን ሚሊዮን። ኤሌክትሪክ ሶኬት፣ እነዚህ እቃዎች በአጠቃላይ የፎቅ ህንጻዎች በሙሉ ዛሬ የገቡ አሉ፣ ከዚህ በፊት የገቡ አሉ። አሁን ደግሞ ቃሊቲና ሞጆ ላይ ወደ 61 ኮንቴነር አለ የሚገባ። ጅቡቲ ደግሞ በርካታ ኮንቴነሮች አሉ። ከቻይና ደግሞ እየተጫኑ ያሉ አሉ። ስለዚህ የህንጻውን እቃ ሙሉ በሙሉ ገዝተናል ማለት ነው። ለዚህ ማለት ነው። ከዛ ውጭ ደግሞ ካለፈው ዓመት ጀምሮ እንግዲህ ወደ 9 ሰዎች እያኖርን ነው። ይሄ ራሱ ብዙ ወጪ ነው። አልጋ ቁራኛ በሽተኛ ሰዎችን 1 ዓመት ሙሉ ማኖር፣ የሁሉ እቃ መግዛት፣ 12 ብራንች መክፈት፣ አዳዲስ ብራንቾች በየከተማው ማለት ነው። አሁን ወደ 15 ህንጻዎች ደግሞ አንደር ኮንስትራክሽን አሉ፣ ፊኒሺንግ ላይ ደረሱም ማለት ነው። አሁን በሂደት እነሱን እያስመረቅን እናሳያለን ማለት ነው። አሁን እስከዛሬ ስራዎችን አላሳየንም ለሰዎች እና መቄዶኒያ በትንሽ ብር ብዙ የሚሰራ እግዚአብሔር የሚሰራበት ቦታ ነው ማለት ነው። 100 ብር ሲረዳ የ100 ሺህ ብር 10 ሺህ ብር የብዙ ሺህ ብር ስራ ይሰራል ማለት ነው። ስለዚህ እስካሁን ያላችሁ ሰዎች ከሰይፉ ፋንታሁን ጀምሮ በጣም እናመሰግናለን። እርዳታው በዚህ ሁኔታ ይገኛል። አሁን ፈንድሬዚንግ እያደረግን ያለ ነው። ፈንድሬዚንግ ስናደርግን እኛ ለፎቅ እቃ መግዣ ለአንዳንድ ነገሮች ወጪ ለሚሆኑ እንጂ ይሄ በቃ ከዚህ በኋላ የሚቀረን የመግጠም ስራ ነው። መግጠም ግን ብዙ ጊዜ ሊፈጅ ይችላል። ምክንያቱም ይሄ ብዙ እኮ ነው ለመግጠም ብቻ ራሱ ከባድ። በዛ ላይ በጥንቃቄ ስለሚሰሩ 6 ወር ወይ ምናምን ተገጥሞ ያልቃል፣ ህንጻው ይመረቃል ማለት ነው። እና መቄዶኒያን እንግዲህ አግዙ ማለት ነው። ከዚህ ቀደም ያገዛችሁ ሁላችሁንም እናመሰግናለን። አሁንም ላይቭ ስለሆነ መጀመሪያ ዩቲዩቡን ማየት፣ መቄዶኒያ ዩቲዩቡን ላይክ፣ ሰብስክራይብ ማድረግ
የምትችሉት ደግሞ ገንዘብ ማገዝ እዚህ ሀገር አካውንቶቻችን የንግድ ባንክና የሁሉም 7979 ነው። ውጪ ደግሞ ዜል አለ ካሻፕ 2409382992 ነው። እሱ አግዙ። በአይነትም ማገዝ ይቻላል። መኪና ሪል ስቴት ያላችሁ ኤኒ በአይነት እቃ ያላችሁ ኮንስትራክሽን እቃዎች ያስፈልጋሉ። ምክንያቱም ግንባታ ብዙ ቦታ ነው ያለው በየክልሉ። ስለዚህ በዛም አግዙ። ዩቲዩበሮች ደግሞ ከኛ ወስዳችሁ ቀጥታ ማስተላለፍ ይቻላል ላይቭን ማለት ነው። ሪዳይሬክት ደግሞ ማድረግ ላይቭ ላይ የምትገቡ ልጨርሱ ስትሉ ወደኛ ሰው እንዳየው ማድረግ። ስለዚህ የመቄዶንያ ስልክ ቁጥር ነግራችኋለሁ። አሁን ሁሉም 70 ነው 977 ሁሉም 79 ወይ ደግሞ 938 777 እየደወላችሁ ሰውም ለመጠቆም ትችላላችሁ። እዚህ ደግሞ ሰርግ፣ ልደት፣ ክርስትና ከአንድ ሰው ጀምሮ እንድታደርጉ እንፈልጋለን። ትምህርት ቤቶች ጥሩ እያገዙን ነው። በየትምህርት ቤቶቹ አካውንት እየከፈቱ እያስተባበሩ ብር እየረዱ ነው ያሉትና አሁንም ትምህርት ቤቶች በዚህ እንደጀመራችሁት ያው በተከፈቱ በትምህርት ቤት አካውንቶች ማስገባት ድጋፋችሁን አጠናክሩልን እና እንግዲህ ሰዎች የምንፈልገው እንግዲህ መጥቶ እንዲያይ ነው። ሰው በቃ የተሰበሰበው ገንዘብ ምን ደረሰ የሚለውን ማየት መጥቶ ሰዎች እንዲያዩ እንፈልጋለን፣ በጣም እንፈልጋለን። ምክንያቱም እቃዎቹ በጣም እጅግ ዘመናዊ የሆኑ እቃዎች ረጅም ዕድሜ የሚቆዩ በጥራትና በብዛት ነው የገቡት። በጣም እንደውም ከሚያስፈልገን ጨምር እያደረግን ይገዛል። ስለዚህ በዚህ መልኩ እንገኛለን። በቀጣይ ደግሞ መቄዶንያ ስራዎችን ያው አሉ ደግሞ ቀጣይ የምናሳያቸው አዲስ የጀመርነው ፎቅ አለ እየተቆፈረ ያለ፣ እሱን እንቀጥላለን። የኮንስትራክሽን ደግሞ ዲፓርትመንት በጣም አጠናክረናል። በጣም አንደኛ ደረጃ ኮንትራክተሮች ካላቸው እቃ በጣም ብዙ እቃዎች አሟልተን እሱ ነው በሌላ ፕሮግራም እናሳያቸዋለን ማለት ነው። ሌላ ሲመጡ በጣም የሚገርም ነገር ታያላችሁ። መቄዶንያ የእግዚአብሔርን ኃይል ታያውታላችሁ ማለት ነው። እዚህ የሚሰራው መቄዶንያ ያው እግዚአብሔር ነው። በእግዚአብሔር ኃይል እንግዲህ ስራዎችን እየሰራን ነው። አሁንም በቀጣይ እግዚአብሔር እስከረዳን ቁጥር ረዳን መጠን ስራዎችን እያሰፋን እንላለን ማለት ነው። ከዚህ ቀደም ያደረጋችሁ ሁሉም ሰዎች ከልብ እናመሰግናለን። እናንተም ስለመጣችሁ እግዚአብሔር ይስጥ።